ዱባይ የምንሰራ ወይም ደግሞ ዩናይትድ አረብ ኤሚሬት የምንሰራ የመዳም ቅመሞች ወይም የማዳም ቅምጥሎች ከሌሎች አረብ ስቴት ከሚሰሩት ከዳሞች ለየት የሚያደርገን ነገር ምንድነው? ትንሹ ጥቂቱ ልንገራቸው። አንደኛ ነገር እስኪ አሁን ለምሳሌ ከመኝታ ቤታችን ከሩማችን ስነሳ ሩማችን በቃ የምንተኛበት ለብቻ ነው። ቁጭ ብለን ስልክ የምንነካካበት ለብቻ ነው። ክላሳችን ውስጥ እንትን አለ፣ ፍሪጅ አለ፣ ሶፍት ድሪንኮች አሉ፣ ፍሩቶች ይቀመጣሉ። ዋይፋይ ለብቻችን ነው የምንጠቀመው፣ ለብቻ ነው። ሌላው ደግሞ ምንድነው ይኸው መኪና ከቋሚ ስራዎች መኪና ምናምን ስናጥብ ምናምን 50 ድርሃም 100 ድርሃም ምናምን ይወረወራልናል ከደሞዛችን ውጪ ማለት ነው። እና እህት ቤት አክስት ቤት ምናምን ደግሞ ሄደን የምንሰራ ከሆነ ይታሰብልናል ለብቻ ማለት ነው። በቃ ይሄ ለየት ያደርጋቸዋል። እና ሌላው ደግሞ በጣም አጀብ የሚያሰኘው ነገር ደግሞ ለየት የሚያደርገው ነገር ስጦታ ምናምን ብለው ልብስ ምናምን አይሰጡም። ልብስ ምናምን አይሰጥም። በቃ ይሄ ወርቅ ምናምን ነው ሀዲያ ብለው የሚሰጡ ማለት ነው። ይሄ ሀዲያ ብለው ልብስ አይሰጡም። ይሄ ኖርማል ስጦታ ነው የሚሉት። ይሄ ልብስ ምናምን ይሄ ቅባት ምናምን ኖርማል ስጦታ ነው እና ወርቅ ምናምን ነው የሚሰጡን። እና አንዳንዴ ራሱ ሰራተኛ ነኝ እንዴ ምናምን ብዬ አስባለሁ ማለት ነው። በቃ ለየት ያለ እንክብካቤ ነው የሚያደርጉት። እና ደግሞ የምንተኛበት ሰዓት የምንነሳበት ሰዓት ለራሱ በቃ ተከብሮልን ነው የምንኖረው። ወላሂ እኔ እንኳንም እዚህ ኢማራት መጣሁ። ወይኔ አልሐምዱሊላሂ ረቢል ዓለሚን